ያለማንም ድጋፍ ብቻዋን የቆመች ስብራት ቁስሏንም ራሷው ያከመች ህይወት ለማሸነፍ ደፋ ቀና የምትል ሌላን ሳትመስል እንደ ራሷ የምትውል መኖር ሲያነቅፋት ቀንም ዘንበል ሲል ለመጣ ለሄደው እንዲሆንኩኝ ሳትል እጇንም ሳትሰጥ ችላ የምትጋፈጥ ባላት ትንሽ ነገር ጸርታ በመዘነጥ ኑሮዋን የምትኖር ለማንም ሳትልዝቅ ያለባትን ክፍተት በሳቋ የምትደብቅ እንዲቀርቡ ብላ በሰው ለመወደድ ማስመሰል የማታቅ ወዲህም ማጎብደድ ማንም የማይነዳት እንዳሻው ጠምዝዞ እሷው ሾፌር ሁና ለህይወቷ ጉዞ ሰው መጣ ሰው ሄደ አንገቷን ሳደፋ ዛሬዋን የምትኖር ነገን አርጋ ተስፋ ለወሬ ለሐሜት ከቶ ጆሮ ሳሰጥ ክብሯንም ሳትጥል በሰው ለመመረጥ ለእውነት የምትኖር ላመነችው ብቻ አለች የሴት ጀግና ይታጣላታቻ ሰው ቀርቦ ቢሸሻት እምነቷንም ቢያጎል የመጪው መንገዷ የማይስተጓጎል አስለቀስናት ሲሉ ንቃ የምትስቅ አሳነስናት ሲሉ ግዝፋ የምትልቅ በራሷ ተማምና በራሷ የምትኮራ በጣሉባት ድንጋይ ቤቷን የምትሰራ አለች የሴት ጀግና የበረታች ካለት ያቺ አይነት ሴት ከሆንሽ ጻፊልኝ በኮሜንት። ሰላም እንዴት ናችሁ? እንግዲህ እነዚህ ሁለት የምንወዳቸው ባልና ሚስቶች እኛ የምናውቃቸው ደሳስ የሚል ቪዲዮዎችን እያመጡ እነሱም ፈታ ብለው ተመልካቾችንም ፈታ እያደረጉ ቆንጆ የሆነ ገቢ የሚያገኙ ናቸው። ነገር ግን እነዚህ ሁለት ተወዳጆች እኛ ብቻ እንብላው፣ እኛ ብቻ እናግበስብሰው፣ እኛ ብቻ እንያዘው የሚሉ ሰዎች አይደሉም። አሁንም ደግሜ ልንገራችሁ፣ እነዚህ ልጆች ምንም ነገር ስራ ይዘው ይመጡ ፑሽ የሚያረጋቸው ቆንጆ የሆነ ኦዲየንስ አላቸው። ነገር ግን ከባግራውንድ ያሉ የስራ አጋፋሮቻቸው የስራ አጋሮቻቸው አንዳንድ ነገር ፑሽ የሚያደርጓቸው በአይዲያ በስራ በምን የሚያደርጓቸው ቻናላቸው በጣም ቀዝቅዟል እንደምታዩት። ስለዚህ እነዚህ ሁለት ልጆች የሆነ አጀንዳ በመሀላቸው አምጥተው ሌሎችን መጥቀም ይፈልጋሉ እና ያንን አይዲያ ነው ሁሉ ጊዜ የሚጠቀሙት ያችን ነገር ነው እና ሀይሚና ብሩኬ ከራሳቸውም አልፈው ሌሎች እንዲጠቀሙ ስለሚፈልጉ በመሀላቸው የሆነ አይዲያ ወይም ድራማ ይዘው ይመጣሉ። እነሱ የተወሰነ በራሳቸው ቻናል ላይ ያራግቡታል። የስራ አጋፋሮቻቸው ወይም አጋዞቻቸውም ያንን ወሬ ይቀባበሉታል። በመጨረሻ ደግሞ እነዛ በስራ በተለያየ ካራክተር ፑሽ ያደርጓቸውን ጓደኞቻቸውን ወደ እነሱ ቻናል ላይ እየሄዱ እነሱን ደግሞ ማበረታታት ነው አላማቸው። ሁሌም እንደምናየው የተለየ ነገር አይደለም የሚሰሩት። እናም እንግዲህ ትናንትና እንዳየነው ከሆነ ብሩክ በሀሰን ቤት መጥቶ ሀሰን አላስፈላጊ ቃላቶችን እየተናገረ በእዩ ላይ የሆነ ብርጭቆ ማንሳት ምናምን በቃ እንደዛ አይነት ካራክተር ተሰጥቶት የሚተውል ልጅ ነውና ቻናሉ ደግሞ በጣም እንደቀዘቀዘ እንደውም ካሁን በፊት ኮሚኒቲ ላይ የተማጽኖ መልእክት ማስተላልፎ ነበረ። እንግዲህ ትናንትና እንዳየነው ከብሩክ ጋራ ብቅ ሲል 4 ሰዓት ባልሞላ ጊዜ ውስጥ ከ60 ሺህ ህዝብ በላይ ነው የተመለከተው። ይህ እድለኝነት ነው። ብሩክን አይተን ነው አብዛኞቻችን ሄደን ያንን ቪዲዮ ክሊክ አደረግ ነው። ሀይሚዬም በበኩሏ በፍጹም ቤት ብቅ ብላ ያው ንግግራቸው ትወናቸው ምናምን የተለየ ቃላት ወይም የተለየ ኢንፎ ባናገኝም እንደምታዩት ከሀይሚ ጋራም ብቅ ሲል ፍጹም ሀይሚን አይተን ያው እዛ ቤት ሄደን ቪዲዮን ክሊክ ስላደረግ ነው ቆንጆ የሆነ ቪዲዮና ገቢ አስገኝተውላቸዋል። ዛሬ ደግሞ እንግዲህ ከሀብ ጋራ በመምጣት ያው ታምብሌላቸውና ቪዲዮቸው ክሊክ ሲደረግ አይገናኝም። ይሄ የሁሉም ነው። ሀይሚ ጋም ብሩክ ጋም እነፍጹ ሁሉም ቤት ነው። ይሄ ታምብሌልና ቪዲዮ አይመሳሰልም እና ያው የተለመደውን ተረጂው ልጅ ምናምን በቃ አንቺ መለየት የለባችሁም፣ አንቺን ቡር ማለት የለብሽም። ያ ማለት ብሩክ ያደረገው ነገር ሁሉ ኦኬ ብለሽ ተቀበዩ፣ ለበጎ ነው ብለሽ ተቀበዩ። ስለዚህ ብሩክ በምንም ይሁን በምን ያመጣውን ልጅ ያስተካክሏል። ግን አንቺና ብሩክ መለየት የለባችሁም። በነገራችን ላይ ናኒ ለሀይሚ ሸር ያደረገቻት አስተያየት እኔ እቃወማለሁ። ምክንያቱም እንደ ድራማውን ቢሆን እቃወማለሁ። ለምን ብሩክ እኔ ስራ ቢሰራም ከሱ ህይወት መውጣት የለብሽም ምናምን ብላ በቃ በጣም መክራት አለች። ሀብም እንደዛው መከራት እና ያው ሀይሚዬን አይተን እዛ ቪዲዮን ክሊክ አድርገን ቆንጆ ሆነ ቪው እየታየ ነው። ደስ የሚል ወራዊ ገቢም ታስገኝላቸዋለች። ያንን ቪዲዮ ክሊክ አድርገን አብዛኞቻችን እና ሀቤት ጆይን ያለው ሀይሚን ስላየ ነው፣ አይዋሽም። ብሩክም እንደዚሁ በሌላ ዩቱብ ቻናል ላይ መጥቷልና ያው እሱ ኮሚኒቲ ላይ ሼር ሲያደርገው እኔ አይቼ ነው እዛ ቤት የገባሁት። በነገራችን ላይ እኔ አሁን ቆይ በራሴ አይዲያ ልመጣ ነው። ቆይ ፖሽ አታደርጉኝም እንዲመታችሁ ብትከዱኝ ቀኝ እጄ ይክዳችሁ። ለማንኛውም እነዚህ ሁለት ተወዳጆች የራሳቸውን ስራ ኤኒ ስራ ይዘው ቢመጡ አክሴፕት አድርገን የምናያቸው ደስ የሚሉ የሆኑ በቃ ምንም ቃላት ኩርፊያቸው፣ ሳቃቸው፣ ደስታቸው የማይቀየር በቃ የመጡበትን እኮ ማህበረሰብ የማይዘነጉ ናቸው እነዚህ ልጆች። በአጠቃላይ ግን እኔው ብቻ ልብላው፣ እኔው ብቻ ልታወቀው፣ እኔው ብቻ ይሄ ምንድነው ስሙ ላግበስብሰው የሚሉ አይደሉም። እና እኛ ካገኘነው ላይ ሌላው የሚያገኝ እኛ የተለወጥንበትን ሲስተም
ሌላውም ይለወጥበት በሚል ነው በመሀላቸው የሆነ ይሄ አላስፈላጊ የሆነ ድራማ ይዘው መጥተው የሚተውኑብን። በዚህ ድራማቸው ላይ ግን አንድ ሰው ነው ሁሉ የምትጎዳው፣ ሀይሚ ናት። ከዛ በተረፈ በአጠቃላይ ይሄ ጀማ ወይም የስራ አጋፋሪዎቻቸው የሚተውኑት ትወና ወይም የሚናገሩት ነገር በቃ ከኦዲየንስ በላይ አይደላችሁም። ግን ያው ግድ ነው ትተውኑት አላችሁ፣ በቃ ትመክሩን አላችሁ፣ በቃ ትሰክሱን አላችሁ። ለማንኛውም ሀይሚና ብሩኬ ለእናንተ ብለው ነው የሚሰደቡት። እኔ ዛሬ እነግራችኋለሁ። ሀይሚና ብሩኬ ከኋላ ለስራ አጋሮቻቸው ወይም ለስራ አጋፋሪዎቻቸው ሲሉ ነው የሚሰደቡትም የሚረገጡትም አላስፈላጊ ቃላቶችም በእነሱ ላይ የሚሰነዘረው። ግን እኮ እነሱ ምን አገባን እኛ ብቻ ስራችን እንስራ ብለው እኮ ስራ ራሳቸው ብቻ እየተጠዘጥዙ እኮ ብቻቸውን መምጣት ይችላሉ። መጨረሻ ላይ ፕራንክ ነው እያሉ ግን ሌላው ሰው ከባክግራውንድ መጠቀም ስላለብን ነው በመሀላቸው እንደዚህ አይነት አነጋጋሪ የሆነ ድራማ ይዘው የሚመጡት ማለት እወዳለሁ። እንግዲህ ይመቻችሁ።